ስልኩን ትሰጠኛለህ? በዛ ኃይል በለው። ፍቅረኛ አለች? አዎ። እሺ ፍቅረኛ ጋር ደውላትና የጓደኛዋን ስትጠይቃታለህ። ከሰጠች ፍቃደኛ ሆና ያመታልኝ ትሞላለህ። እሺ እሺ። ሄሎ ሄሎ፣ ሰላም ነሽ? አለሁ። እንዴት ነህ? አለሁ። በጓደኛሽ ቤት እያለፍኩኝ ነበረ እና ስልኳን ትልክልኛለች? ምን ነው በሰላም? እና ደግሞ የትኛዋን ነው? የሜሮንን ስልክ። ምን ነው በሰላም ነው? አዎ በሰላም ነው። ቤቷ እያለፍኩ ነበር እና በዛው ሰላም ላስፈልግ ነው። ኧረ እባክህ ቀልድ ነው በለኝ። ኧረ አይደለም የምሬን ነው። ለምን ነው ቀልደው? እሺ እንደዛ ከሆነ እኔ ምን ብሩክ ሰፈር ነበርኩ። ስልኩን ትሰጠኛለህ? በዛ ኃይል በለው። እንጀራ ስጦታ ነው ወይ እዛ አድርገው እባክህ። ቆየች እኮ አትመጣም እንዴ? ለነገሩ ሰዓቱም ደርሷል። ሄይ ሃይ እንዴት ነሽ? አምሮብሻል። ዋው ዋው ፐርፌክት። በጣም ነው ያማረብሽ። እንዴት ነሽ? አለሁ የኔ ቆንጆ። ለልደትሽ የሚገርም ስጦታ ነው ይዤልሽ የመጣሁት። ይሄ ነው ልደት ስጦታዬ? ሮቤል እኮ ለሚስቱ መኪና ነው የገዛለት። እንጀራ ስጦታ ነው ወይ እዛ አድርገው እባክህ። እንዴ ጸዲ፣ ይሄን ለመግዛት እኮ ረጅም ጊዜ ቆጥቤያለሁ። በዛ ላይ ትወጂዋለሽ ብዬ አስቤ እኮ ነው። አልፈልገውም። እኔ የሚመጣ ስጦታ ካለመጣ አንተም አትምጣ። እንደውም በቃ ተለያይተናል። እሺ እሺ። ቆይ አንዴ አንቺ ወዳጅ ብዙ መልሽ ተጠየቂ። ምን ነው ከሰው መሃል ሰው መውደዳታ ቀለድኩብህ። ተናደ ነበር አይደለ? ምንም አይነት ስጦታ ይሁን ላንተ ያለኝ ፍቅር መቼም አይቀየርም። አንቺ የምራስ ደንግጠሽኝ ነበር እኮ። ወይ ፈጣሪ። ፍቅረኛ የለኝም። እሺ ቤስት ፍሬንድሽ ፍቅረኛ አለው? የለውም። እሺ ቤስት ፍሬንድሽ ጋር ደውይና አፈቅርሃለሁ ብዬ ከዛ እሱም እንደሚልሽ አፈርኛለሁ። እንደው ምን የሚልሽ ይመስልሻል? እኔ እንደ እህቴ ነው ማይሽ ምናምን ይለኛል። እስቲ ልሽ አብረን ልበለዋ ለይደውሽ ልበለ አፈንጂ ማይ ቤስቲ ፕራንክ ነው። በዚህ አጋጣሚ ካየኸው ወይ ሸፉይ እንዴት ነህ? በእናት እንዴት ነሽ? የኔ ሸፋፍ አለሁልህ የኔ ጠንበለል። ደህና ነህ? ልደውልልሽ አናፈከኝ እንዴ? ምን ጥያቄ አለው? እንገናኛለን። እና ደህና ነህ? እዚህ ከክላስ እየመጣሁ እና ደህና ነህ? አለሁልሽ። እንዴት ነህ? አለሁኝ። እኔም እየወጣሁኝ ነው። እንገናኛለን። እሺ እኔ የምልህ ወይ የሆነ አፈቅርሃለሁ። አዎ ዛሬ ደግሞ ቀንድሽ ምንድን ነው? ማለት በቃ ሳላስበው ካንተ ፍቅር ያዘኝ። የሆነች ነው? አፈቀርኩት። አልገባኝም። የሆነች ነው? ምንድን ነው የምትይው? እንዴ ምን ነው? የምሬን ነው። ካንተ ፍቅር እኔ ግን የእውነት ታምኛለሽ? የእውነት ታምኛለሽ? ግታውራሽ ያፈቀርከኝ እንዴት ካንቺ ሌላ ማንን አውቃለሁ? አንቺ ነው ማለት ነው። የሆነ ተፈጥረሻል። እየቀለድክ ነው አባብሽ? በእናትህ ወይኔ ምን ሆነህ ነው? እኔ እኮ ካንተ ሌላ ማንን አማክራለሁ? እኔ እኮ እንደ ወንድሜ ነው ማይክ እኮ። ለምን አልሽኝ ታዲያ? ማለት እኔን መፈተን ፈልገሽ ነበር ነው? ተረድተሽኛል መጀመሪያው። ወይኔ እኔ ይሄንን ካንተ አልጠብቅም እንዴ? እኔ እንደ እህትሽ ነው ማይሽ ትለኛለህ ብዬ ነው እኔ እንዴት ነው ማለት ባብሽ እንዳትደውል በዚህ ስልክ እሺ። ምን ማይ ፋሚሊ እንግዲህ ያው ወንድና ሲቢስ ፍሬንድ እንደማኑ አሪፍ ግን በቃ ዝም ብለህ ታረቀኝ። እንዲህ ነው ብዬ ላስረዳ ማልችለው ችግር አለብኝና ሰላም ይቅርታ፣ በጣም ይቅርታ። ቪዲዮ እያቀረጽኩ ነውና እሺ። የህጣላችሁ ያስከፋሹ ሰው አለ? አለ። እሺ፣ ስለዛ አሁን ደውለሽ ይቅርታ ትያለሽ ማለት ነው። ይቅርታ ያደርግልኛል ብለሽ ነው? 5 ወር ሆኖናል ከተጣላን። ኧረ ያደርግልሻል። ግን ማን ነው?
ወንድሜ በቃ ደውይለት። ሌላ አቤት። ደህና ነህ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ጠፋሁኝ። አዎ። ለምን ደውልሽ? ባለፈው ተጣልተን ይቅርታ አልጠየቅኩም ነበርና በጣም ውስጤ እያሰበበት ነበርና ይቅርታ ልጠይቅህ ነው የደወልኩልህ። ኧረ እባክሽ ከስንት ጊዜ በኋላ ነው አሁን ደውለሽ ይቅርታ የምትይኝ? ማለቴ ያው በሰዓቱ ተናድጄ ስለነበር ምናምን ነውና አንድ ያለኝ ደግሞ ብቸኛ ወንድም አንተ ነህና ስልህ በቃ አሁን ገብቶኛል ሁሉም ነገር ተፋቲና ይቅርታ አልጠይቅ እና የፈለገን ያህል ታዲያ ብትናደቂ እኔና አንቺ እህትና ወንድም አይደለ እንዴ? ያለውን ነገር ተነጋግረን መፍታት አይሻልም ነበረ እኮ? ይሻላል፣ ግን በቃ ዝም ብለህ ታረቀኝ። እንዲህ ነው ብዬ ላስረዳ ማልችለው ችግር አለብኝና ብቻ ዝም ብለህ ይቅርታ እንድታደርግልኝ ነው የምፈልገው። ችግር የለውም፣ ይቅር ለእግዚአብሔር ስል ይቅር እልሻለሁ። ማርያም በይ ማርያም። እስኪ ማየት ሙቷል ማየት ይቅርታ አድርጌልሻለሁ። እሺ በጣም አመሰግናለሁ። ደግሞ ራስሽን ጠብቂ። ያይዞሽ። እሺ ጀቴ በቃ እወድሻለሁ። እኔም እወድሃለሁ። እመኝ ሰላም በልኝ። እሺ እልልሻለሁ። እንኳን ደህና መጣሽ። ፋይሉን ይዘኸዋል ብዬ አስባለሁ። ገንዘቡን ይዘሽዋል ብዬ ተስፋ አደርጋለሁ። የምን አባ ገንዘብ ነው? ሰማ፣ ፋይሉን የማትሰጠኝ ከሆነ አንድም የተኳሾች ከኋላም ከፊትም ያስተናግዱ። እንደዚህ አይነት ስህተት እንዳትሳሳች ብዬሽ ነበር። ወሬ አታብዛ። እርምጃ ከመውሰዳቸው በፊት ፋይሉን ስጠኝ፣ ካልሆነ እስክትዘረር ጠብቂ፣ እኔ ወስደዋለሁ። ደስ የሚልልህን ያልሽ። እሺ በአንድ ነገር እንስማማ። ሰውዬ ልደራደረህ አልመጣሁም። አፍንጫህን ይዤ ፋይሉን ልቀበልህ። ግድ የለሽም፣ ቢያንስ ይህንን እሺ በይኝ። ምንድነው? እስቲ ቆንጆ ራት ጋብዥኝ። በዛውም ከጸባይሽ ምን መስተካከል እንዳለበት እንወያያለን። እየቀለድክ ነው? በግንባር ጥይት ከመሽለኩ በፊት ፋይሉን ስጠኝ። ምን አለበት? ማስታወሻ ይሆነናል። በዛ ላይ ልናፍቅሽ ይችላል። አንተ ሰውዬ ትዕግስቴ ከጫፍ ደርሷል። በነገራችን ላይ እንደዚህ አይነት ጨዋታ አልወድም፣ ግን እጫወታለሁ። የምን ጨዋታ? ይሄ ሽጉጡ ፒው ፒው ፒው። ጨዋታው አለቀ። ተሸንፈሃል። ማን አባክ ስለሆንክ ነው እኔ ሜሮንን እዚህ ቁጭ አድርጌ የምታረፍደው? ማን እንደሆንኩ ግን አውቃ? ሳሚ ይባላለሁ። አንቺስ? ኦ ለካ ሜሮን አልሽ። ሻይ ወይስ ቡና? ካንተ ጋር ቁጭ ብዬ ቡና የማንቀራረበት ሰዓት የለኝም። ለምን እንደመጣው ፈቃል። ዝም ብላ አትቀባጥር። አሁን ፋይሉን ስጠኝ። እየጠጣን ብንጫወት ብዬ ነው። እዛው ሰፈር ልጆች ጋር ሂድና አቃቃ። እንደሰማሁት ነሽ በጣም ግልፍተኛና ትዕቢተኛ። አንቺ ዝም በያፍሽን አትክፈች። ስሚ በጣም ብዙ ሰዎች እንደምታውቂና ብዙ ገንዘብ እንዳለሽ አውቃለሁ። የሚገርምሽ እኔ ጋር ስትመጪ ያው ነው። ስለዚህ ጨዋታው በጸባይ ነው የሚሆነው። የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው፣ ያውም ከነወለዱ። እሱን እነሱ ይነጋገሩበት። አንተ ምን ቤት ነህ? አሁንማ ወደኛ ተላልፏል። ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ። ተረት ተረትን እዛው። አሁን ፋይሉን ቁጭ አድርግና ከዚህ ጥፋ። እንዳልኩሽ ነው። ቀጣይ በምልክልሽ አድራሻ ማንንም ሳታስከቲ ጸባይሽን አሳምረሽ ብሩን ይዘሽ መተሽ ፋይልሽን ትወስጃለሽ። ቻው። ከወፍጮ ቤት ያመጣውን እህል በሯ ላይ ዝርግፍ እንዳደረገው ጉድ ትቀበላየ። ክው ብሎ ቀረ። ሰውነቱ ለሁለት ተከፈለ። እግሩ በድንጋጤ ችንካር ከመሬት ተዋደደ። ሁሉ ነገሩ ከዳው። በተፈቀሩ ቅጽበት የመከዳት አገኘው ባሉ ቅጽበት የማጣት ጎምዛዛ ጣዕም በመላ ሰውነቱ ተላወሰ። የሞት ሞቱን ፊቱን አዞረ። እግሩን የመፈንቀል ያህል ባለ በሌላ አቅሙ ከተቸነከረበት ነቀለው። ሂሩ ታየችው። ጮክ ብላ ገዙ እያለች ወደሱ ከነፈች። መልስ አሰጣት። አንተ ገዛኸኝ። ዝግ ብሎ ተራመደ። ከፊት ቆማ መንገዱን እየዘጋችበት ሳ ደግሞ ምን ሆንክ? ምን እንደሚላት ቃል ስለጠፋው እጁን በደመ ነፍስ ወደ ቆሞቶ ሰነዘረ። ሂሩት ሊል የፈለገው ገብቷት ሳቀችበት። አንተ እሱ እኮ አበባ አምጣልኝ ብዬው ነው። አታውቀውም? ጎረቤት እኮ ነው። ያውቀዋል። የት እንደሚያውቁት እዚያ ያለው
የሂሩት ጎረቤት ነው አበባ ሱቅ የሚሰራው። እንደውም ለሂሩት ጤፍ ሊያደርስ ሲሄድ ሚስቴ አራስ ስለሆነች እስክትነሳ አንተ ጤፍ ታመጣልናለህ ብሎት ነበር። ደነገጠ። እንዲደርሳችሁ ላይክ እና ፎሎ አድርጉኝ። ሮቤል ነኝ። ይመቻችሁ።